ረመዳናችን አላህ ይቀበል በባህር ዳርም ያላችሁ በአዲስ አበባም ያላችሁ በውጭ ሀገርም ያላችሁ እኛም ማናቃችሁ እኛን የምታውቁና አላህ የሚያውቃችሁ ምን እንደጎደላችሁ ምን እንደቸገራችሁ ምን እንደሚያስፈልጋችሁ የሚያውቀው የሆዳችሁን ብሶታችሁን የሚያውቀው ጌታ እጃችሁን ዘርግታችሁ የነገራችሁትን አላህ መርሐባ ይበላችሁ አላህ መርሐባ ይበላችሁ አመት ረመዳን አቆይቶ እንዲያገናኘን ሁሉ ከረመዳን ጋር እንዲያገናኘን ሁሉ ሁሉ ጊዜ አላህ ያገናኘን በሐጅም በዑምራም አላህ ያገናኘን ያ ረቢ ያ አላህ ሀብታም ሆኖ ያለው በርክቶለት ወይናውን በረካውን አላህ ጨምሮለት ያ ረቢ ያ አላህ ያላገባ ማግብቶ ያልወለደ የሞልዶ ምን ደስታ አላህ ያርገን ያ አላህ ረመዳናችን አላህ ይቀበለን እንደው በበድር ድል እንደሆነ 17 ነው ዛሬ ለይተል ጁሙዓ ነው ደግሞ አይገርምም ረመዳንም እንደዚህ ነበር ከተም ጁሙዓ ሊጋጠሙ ነው ሐሙስ ማታ ነብዩ ዱዓ ያደረጉት አላሁ አክበር በዚህ ችለይት አላህ ዝናብ ዘንቦ አደረ ከወዲያ አረቂ ይጠጣል ኸምር ይጠጣል ይጨፈራል ከወዲያ ደግሞ የሚጠጡት ውሃ የለም አላሁ አክበር ጦመኛ ናቸው እንጨርሳቸው ብለው አይደል የሚመጡት አላህ ዝናቡን አዘነበው ዝናቡ የዘነበበት ምክንያት ጃናባ የነበሩ ሰዎች እንዲታጠቡ ነው የጠማቸው ሰዎች እንዲጠጡ ነው ሶስተኛው ደግሞ መሬቱ እንዲያንሸራታቸው ነው ነገ ጁሙዓ ላይ ያጋጥማቸው አይደል ሱብሃንአላህ ነገ ጁሙዓ ሊዳቀቁ እኮ ነው ሊመሻለቁ እኮ ነው ሊዳቀቁ ነው ጁሙዓ ተጋጠሙ ሰባ ተገደለ ሰባው ተማረከ ሱብሃንአላህ ለክ እንደዚሁ ነገ ጁሙዓ 17 ነው አይደል በቃ ነስሩ የመጣው በጁሙዓ ቀን ነው እንግዲህ አላህ የእስቲጃባ ነስር አላህ ያንጣ አሚን ያመለከታችሁት አላህ ለአላህ የነገራችሁ ድሮም አሁንም የነገራችሁ ሁሉ ፋይላችሁ ውሳኔ ያገኝ ቀሩ ይድረስ ዘንባችሁን አላህ ይማራችሁ ሐሰናችሁን ይጨምርላችሁ አቦላ ቤተሰቦቻችሁን ለሞታኖቻችሁም የላካችሁ የሰደቃችሁ ልጅ ያሳጣችሁ ሷሊህ ልጅ አላህ እዛ ስርቱም የላስ ማሳሩ ኢለ እናንተም ስትሄዱ ልጆቻችሁ በዱዓ በሰደቃ ይከተሏችሁ ሷሊህ ልጆች ወልዳችሁ የምትደሰቱ አላህ ያርጋችሁ ቁረተል አይን ይሁኑላችሁ በዱንያም በአኺራ አይነ መኩሪያ ያ አላህ ተከትሎ ባይሄዱ ይመቸም ዱዓ ማድረጉም አጥቦ መቅበሩም ትልቅ ነገር ነው ተከትሎ የሚሄድ ነገር የለም ብለናል ስራ ብቻ ነው እና ረብል ዓለሚን አርሐሙር ረሂም አጥቦ የሚቀበር አይብ የሚሰትር ልጅ ማግኘት ቀላል ነገር አይደለም የማያስወቅስ ልጅ አላህን የሚፈራ ልጅ ወልዶ መሄድ ትልቅ እድል ነው ልጆችም አላህ ይስጣችሁ ልጆቻችሁ ሷሊህ አላህ ያርግላችሁ ጠማማ እንኳን ቢሆን አላህ ሂዳያ ይስጠው ሂዳያ አላህ ይስጠው ዱዓ አድርጉ አሁንም እየተደረገ ነው ወተር ላይ እየተደረገ ነው ወተር ላይ ደግሞ ዱዓው ሲረዝምባችሁ لا يكلف الله نفسا ቁጭ ብላችሁ አሚን በሉ አትቸገሩ እና ኢማሞች በጣም ያስረዝማሉ አንደ ኢማሞች እግር የሚያመው ሰው ካለ ተዓዚብ ነው እሱ ቅጣት ነው እሱ እግርህን ካመመ ወገበህን ካመመ ቁጭ ብለህ አሚን በል ችግር የለም ቁርቁር አድርገሃል አትፈለግም ላይ እና ቁጭ ብለህ አሚን በል አትጨናነቅ ማለት ነው እንጂ ቁም አሚን ማለት አይበቃም ማለት አይደለም ከቻልክ ቁም አሚን በል ካልቻልክ ቁጭ በል